ይነግረዋል። ስለዚህ ሬ ሁለቱንም ጫማዎች ያወልቃል። እግሮቹ በደም የተሞሉ እንደነበር ይታያል። ጄኒን በአቅራቢያው ሲያይ ሬ መቆጣጠር አቅቶት ሊያቅፋት ይሮጣል። ጄኒ ወደ ኋላ ፈግፍጋ በመንገዱ ላይ እንዲቆም ትማጸኗለች። ፒተርም ወታደሮቹ እንዳይረሽኑት ሬ ልክ በሰዓቱ ይጎትተዋል። ሬ ለምታለቅሰው እናቱ የመጨረሻ ይቅርታውን ይጮኋል። ከአባቱ እንደማይሻልም ይረዳል። ጉዞውን ሲቀጥልም ፒተር ስለ ራሱ ቤተሰብ ለሬ ይነግረዋል። ወላጆቹ በጦርነት ወቅት ሞቱ። እሱም ወደ አጎቱ ተላከ። አጎቱ ፒተር 10 ዓመት እስኪሆነው እና እስኪሞት ድረስ ይደበድበው ነበር። ከዚያም በኋላ ፒተር በመስረቅ እና በመዋጋት በጎዳናዎች ላይ መኖር ነበረበት። አንድ ቀን በውጊያ ወቅት ተተች፣ ነገር ግን ስለማያምናት እንዳልነገረችው ትገልጽለታለች። ብራድሌይ እንደማያምናትና ስለ ባሏም ይናገራል። ስለዚህ ሊንዳ ቢላውን ለመያዝ ትሞክራለች። ሆኖም ቢላው ያለው በብራድሌይ እጅ ነበረ። ስለዚህ ሊንዳ መሮጥ ትጀምራለች። ማሳደድ ይጀምራል። ብራድሌይም ወዲያውኑ ሊንዳን ያጣታል። ከዛፍ ጀርባ ሲመለከት ጫማዋን ያያል። እሷም በላዩ ላይ ዘላ በጫማ ማሰሪያው ታንቀዋለች። በትግል ወቅት ቢላውን ይጥለዋል። ብራድሌይ የሊንዳን የራስ ቆዳ በመቅደድ ይገፋታል። ሊንዳም ትግሉን በመቀጠል በላዩ ላይ ትዘላለች። እሱ ሊያንቃት ይሞክራል። እሷም ትከሻውን ነቅሳው ቆዳውን ትቀዳለች። ከዚያም እጁን ትነክሰዋለች። ብራድሌይም አውራ ጣቱን አይኗ ውስጥ ይከተዋል። ሊንዳ ድንጋይ አግኝታ ጭንቅላቱን ትመታዋለች። በዚህ ቅጽበት ሊንዳ ቀለበቱ በእሷ እጅ መሆኑን አሳይታ ትስቃለች። ከዚያም ቀለበቱን ትውጠዋለች። የመሃል ጣቷንም ታሳየዋለች። ብራድሌይ ይይዛታል። እንደገና መታገል ይጀምራሉ። በዚህ ጊዜ ሊንዳ ቢላውን ይዛ ሆዱ ላይ ተወገዋለች። እሱም ወዲያውኑ ይሸሻል። ሊንዳ ልትከተለው ታስባለች፣ ነገር ግን ወደ ኤክስ ድንጋዮች እየሄደ መሆኑን ስታይ ትጠብቃለች። ከጥቂት ጊዜ በኋላ ብራድሌይ በደሴቱ በሌላኛው አቅጣጫ ሲደርስ ቦታው አደገኛ እንዳልሆነ ይረዳል። እንዲያውም የእረፍት ጊዜ ቤት ቫኬሽን ሃውስ አለው። የተቆጣው ብራድሌይ ወደ በሩ ይሮጣል። ወደ ውስጥም ይገባል። ቁስሉንም በጨርቅ ይሸፍናል። ከፍሪጅ ውስጥም ቀዝቃዛ ውሃ ይጠጣል። በዚህ ቅጽበት ሊንዳ